እግዚአብሔር ሁሉን ጸሎት አይሰማም። እያንዳንዷን ጸሎታችንን አይሰማም። ለምሳሌ እኛ ብዙ ጊዜ እግዚአብሔር ከዚህ ህይወት ግደለኝ፣ ከዚህ እንደው መሞት ፈልጋለሁ፣ ገላግለኝ ብለን ጸልየን እናውቃለን። ነገር ግን እግዚአብሔር ዛሬም እያኖረን ነው። እግዚአብሔር ሰምቶ ቢሆን እያንዳንዷን ጸሎታችንን ሰምቶ ቢሆን ስንት ጊዜ ስንት ነገር አበላሽተን ነበር። እግዚአብሔር የምንጸልየው ጸሎት ለኛ የማይጠቅም ከሆነ ወይም ለሌላ የማይጠቅም ከሆነ ያን አይፈጽምም፣ አይሰማም፣ አይፈጽምም ያን። አሁን ለምሳሌ እኛ አንዳንድ ጊዜ ለወገኖቻችን ለዘመዶቻችን እንኳን ክፉ ጸሎት እንጸልያለን። እግዚአብሔር አታይም ወይ፣ አትፋርድም ወይ፣ አትገድለውም ወይ፣ አታጠፋውም ወይ፣ መብረቅ አትልክም ወይ ብለን እንጸልያለን። አንዳንድ ጊዜ አትበቀልም ወይ እንላለን። እግዚአብሔር ግን ባለምህረት ስለሆነ ዝም ብሎ ያን ጸሎት እግዚአብሔር ሰምቶ ያልፋል። ለምን? የማይጠቅም ስለሆነ። ለሰማው ጸሎት ሁሉ መልስ አይሰጥም። እግዚአብሔር ለኛ የሚጠቅም ካልሆነ በስተቀር ለምንጸልየው ጸሎት መልስ አይሰጥም። የምንጸልየው ጸሎት እኛን የሚጎዳ ወይም ሌላውን የሚጎዳ ከሆነ ያን ጸሎት እግዚአብሔር አይቀበለውም፣ አይሰማም። አንዳንድ ጊዜ ለራሳችን እንኳን ግደለኝ ከዚህ ህይወት፣ አጥፈኝ ከዚህ ህይወት፣ እግዚአብሔር ሆይ እንዲሁ አሳርፈኝ ብለን ጸልየን እግዚአብሔር ዝም ብሎ አልፎ ያውቃል። ይሄ ማለት ጸሎታችንን አልሰማም ማለት ሳይሆን እግዚአብሔር ምንም ስለማይጠቅመው ለዛ ጸሎት መልስ አይሰጥም ማለት ነው። ያ ማለት እግዚአብሔር ቶሎ አልመለሰም ማለት አልሰማም ማለት አይደለም፣ ስለማይጠቅመን